ኢንተርፌዝ ላይ ብዙ ጊዜ ያሳልፈው ዲቪዥኗ ትንሽ የምትሆነው ይሄኛው ፕሪፓራቶሪ ፌዝ ስለሆነ ኢንተርፌዝ ላይ ፕሪፔር አድርገው ተዘጋጅተው መጨረሻ ላይ ስራዋ ግን ትንሿ የመጨረሻዋ ስለሆነች ማለት ነው። እሺ ሌላኛው ጥያቄ ደግሞ ቴክስት ቡካችሁ ላይ ያለው each stage of cell cycle is not static. What does that mean ይላል። አሁን ስታቲክ እና ዳይናሚክ የሚለውን ዲፍረንሱን እንወቅ። ስታቲክ ማለት ቀጥ ያለ የቆመ ጸጥ ያለ ማለት ነው። ዳይናሚክ ግን የሚቀያየር ማለት ነው። ስለዚህ ለእናንተ እስኪ ራሳችሁ መልሱት። ሁሉም ስቴጅ ላይ ስታቲክ አይደለም አይደለ? ለምንድን ነው እሱ እንደዛ አይደለም ያልነው? ምክንያቱም ይሄ ምን ማለት ነው? አሁን ይሄኛው G0 ወይም ሬስቲንግ ፌዝ ነው። ሴሉ ጸጥ ያለበት ፌዝ ነው። ግን ሬስቲንግ ፌዝ ነው። ግን አሁን እዚህ ጋር ልክ አሁን ኢሜጁን እዩት። ምንም እየተሰራ ያለ አይመስላችሁም አይደለ? አክቹአሊ ዲቪዥኑ እኮ እዚህ ጋር ነው ያለው እንጂ እዚህ ጋር ሴሉ ዝም ብሎ ቁጭ ብሏል ማለት እንችላለን? አንችልም። የፈለገ ዲቪዥኑን እዚህ ጋር ቢሆን የምንመለከተው ሴል ዲቪዥን ፌዝ ላይ ቢሆን የምንመለከተው ኢንተርፌዝ ላይም ግን ምን እየተሰራ ነው ብለናል። G1 ላይ ዲኤንኤ ኦርጋኔል ሬፕሊኬት እየተደረገ ነበር። ቢልዲንግ ብሎክስ እየተሰበሰበ ነበር። ስለዚህ ስታቲክ አይደለም። ሴሉ ስራውን አላቆመም። እንዲያውም በጣም ቢዚ ነበር። S1 ላይ አሁንም እዚህ ጋር ጸጥ ብሎ ብትመለከቱት ዲኤንኤ እዚህ ጋር ሬፕሊኬት እየተደረገ ነበር። G2 ላይ ፕሮቲኖች የተራረፉ ፕሮቲን የሚያስፈልገው ነገር እየተሰራ ነበር። ከዛ አክቹአሊ ዲቪዥኑን ያየነው የመጨረሻው ፌዝ ላይ ቢሆንም ግን ሴሉ ስታቲክ አልነበረም። it was always active ማለት ነው። ዳይናሚካሊ ስራ እየሰራ እንዲያውም በጣም ብዙ ስራ ኢንተርፌዝ ላይ ነው የተሰራው ማለት ነው። ስለዚህ ያንን ጥያቄ እንደዛ መመለስ እንችላለን። እሺ ስለዚህ እንዳለ ካልን በኋላ ምን አለ? አሁን አንድ ስራ ስትሰሩ መጨረሻ ላይ አይደለ ስራችሁን ልክ መሆን አለመሆኑን ቼክ የምታደርጉት እየሰራችሁ ፕሮግረሱ ቼክ መደረግ አለበት። ስህተት አለ የለም? አሁን ለምሳሌ ትምህርት ቤት ስትማሩ አሁን ዛሬ አንድ ሌሰን ተማራችሁ እንበል። ሆምወርክ ይሰጣችኋል፣ ክላስ ወርክ ይሰጣችኋል። ያ ይታረማል። ልክ ናችሁ አይደላችሁም? ገብቷችኋል አልገባችሁም? ቼክ ይደረጋል። ፈርስት ቴስት ይኖራል፣ ሰከንድ ቴስት፣ ሚድ ኤግዛም እየተባለ ኩዊዝ እየተባለ ከዛ ፋይናል ኤግዛም ነው የሚኖረው አይደለ? ስለዚህ በየመሃሉ ፕሮግሬሳችሁ ልክ ናቸው እየገባቸውን አይደለም የሚባለው አሴስ መደረግ አለበት፣ ቼክ መደረግ አለበት። ሌላም ስራ ስትሰሩም ቢሆን ይሄ ነገር በትክክል ነው የተሰራለው እንጂ ዝም ብላችሁ አይናችሁን ጨፍናችሁ እስከ መጨረሻው ድረስ ሊሄድ አትሉም አይደለ? ስለዚህ ሴል ሳይክል ውስጥ እንደዚህ መደረግ አለበት። ስለዚህ the cell cycle or cell division has an internal controlling system that enables it to follow a regular pattern. Regular ስርዓት ያለው pattern እንዲከተል ምን አለ